አንድ ሁለት ልጅ እያሳደገች ሁለት ስራ እየሰራች ኑሮን ለምትገፋ እኛ ማህበረሰብ ነዋሪ ምናልባትም 500 600 አንድ ወር ኪራይ ከቨር ሊያደርግ ይችላል። የቤት ኪራይ ከሆነ የተለያዩ ወጪዎችንም ከቨር ያደርጋል እና ያን ያክል ከኪስ አውጥተህ ስታደርግ ብዙ የህይወት ውሳኔዎች ላይ የማናጋት ነገር አለ። የተቀመጠችው የማጠራቀማት ለጥሮታ የማጠራቀማት ገንዘብ በወር ውስጥ በሁለት ወር ውስጥ መውለድ ሲኖርባት እንኳን ልትወልድ ካስቀመጥኳት ላይ ታሽቆለቆላለች ማለት ነው። ለምሳሌ $20,000 ደርሳልኝ ከሆነ ምናልባት ይሄ 3 ወር ውስጥ በዚህ 6 ወር ውስጥ ተመልሳ 18,000 17,000 16,000 ልደርስ ትችላለች ማለት ነው። እኔ በግሌ ያደረኳቸው ያሉ ነገሮች ናቸው አንዳንዶቹ። ለምሳሌ ሴቪንግንም መጨመር፣ ኢንቨስትመንቶችን ዳይቨርሲፋይ ለማድረግ፣ ከዛ ባለፈ ደግሞ ኢንፎርሜሽን ኢዝ ፓወር እና አንዳንድ ጊዜ we need to be informed ምን አይነት ነገሮች ነው እየመጡ ያሉት በየትኛው ሴክተር የሚለውንም እንደዚህ አይነት ሾውን ከመከታተል ጨምሮ ኢንፎርምድ መሆኑ ጥሩ ይመስለኛል። ጤና ይስጥልን ተመልካቾቻችን፣ እንደምንሰነበታችሁ። ይህ ምልከታ የተሰኘው በየሳምንቱ ወደ እናንተ የሚቀርብላችሁ በዩቲዩብ ቻናላችን የሚቀርበው ፕሮግራማችን ነው። ዛሬ ሳምንታችንን ጠብቀን ወደ እናንተ ደርሰናል። ናቲ እንደተሰነበትክ? ደህና ነኝ ሀይሚ። እንግዲህ የዛሬው የምልከታ ፕሮግራማችን እንሆ ጀምረዋል። ቀደም ሲል አንቺ እንዳልሽው ተመልካቾቻችንም ከኛ ጋር ሆነው የዛሬውን ፕሮግራማችንን እንዲከታተሉ ከወዲሁ እንጋብዛቸዋለን። እንደ ተለመደው ደግሞ በተለያዩ ርዕሰ ጉዳዮች ላይ ነው የዛሬው የምልከታ ፕሮግራማችን የሚያተኩረው። እንደሚታወቀው ሀይሚ ብዙ ጊዜ ፕሮግራማችንን ስንጀምር በወቅታዊ ጉዳዮች ነው የምንጀምረው አይደል? ስለዚህ ዛሬ ከወቅታዊ ጉዳዮች ውስጥ አንድ ነገር መርጠን እንመለከታለን። ከዛ በኋላም ደግሞ ወደ በኋላ ላይ እንግዳ ይኖረናል። ስለዚህ ከእንግዳችን ጋር ተመልሰን እንመጣለን። ዛሬ በወቅታዊ ጉዳይ የምናነሳው እንግዲህ ባሳለፍነው ሳምንት እሁድ ላይ ይመስለኛል ኢቢኤስ በተሰኘው የቴሌቪዥን ጣቢያ የተላለፈ አንድ ፕሮግራም ነበረ። በሱ ፕሮግራም ላይም እንግዲህ ሁሌም እንደሚያደርጉት በተለይ ሴቶችን ጎዳና ላይ ያሉ ሰዎችን ሄደው ያናግራሉ። ኢቢኤስ እንደሚታወቀው ብዙ እርዳታ ያደርጋልና እንደዛ የተጎዱ ሴቶችን ወደ እርዳታ እንዲመቻችላቸው በማድረግ ራሱ የቴሌቪዥን ጣቢያው እርዳታ በማድረግ ብዙ ስራዎችን ሲሰራ እንደቆየ የምናውቀው ነው እና በዚህ ሳምንትም እንግዲህ አንድ የዩኒቨርሲቲ ተማሪ ነበርኩኝ። ከዛም በኋላ እንግዲህ የመደፈር አደጋ ደርሶብኝ ወደ አዲስ አበባ መጥቼ ልጅም ወልጄ ጎዳና ወጥቻለሁ ያለችን ልጅ አቅርቦ በጣም በሚያሳዝን ሁኔታ በጣም ልብ የሚነካ ነበረ። እሱን ተከታትለናልና ስለሱ እንግዲህ ብዙ ምላሾች በተለያየ አጋጣሚ በተለያየ ሰዎች እየተሰጡ ይገኛሉና ስለሱ ጉዳይ ነው የምናነሳው ዛሬ። ከዛ በኋላ ደግሞ ዛሬ ከእንግዳችን ጋር የምንነጋገረው እሱም ወቅታዊ ጉዳይ ነው ማለት እንችላለን። በተለይም ደግሞ በሀገር አሜሪካ አዲሱ ፕሬዚደንት ትራምፕ ወደ ስልጣን ከመጡ በኋላ ከተለያዩ ሀገራት ጋር የታሪፍ የንግድ ጦርነት ውስጥ እየገቡ ነው የሚገኙት። ቀደም ሲል እኛም አንድ ወቅት ላይ በፕሮግራማችን ላይ አንስተን ነበር አይደል ሀይሚ? ከቻይና ጋር ከሜክሲኮ ጋር እንዲሁም ከካናዳ ጋር የገቡበትን የታሪፍ ጦርነት በተመለከተ አሁን ደግሞ ከአውሮፓ ህብረት ጋርም ወደዛው አዝማሚያ እንዳሉ ነው የሚገለጸውና ዛሬ ከኤክስፐርት ጋር ነው ውይይት የምናደርገው በታሪፍ ዙሪያ። በተለይም ደግሞ ታሪፍ እንደ እኛ እዚህ ሀገር ውስጥ እንደምንኖር ማህበረሰብ ሌላውንም ኮሚኒቲ ጭምር እንዴት ሊጎዳን ይችላል፣ ኢሚግራንቱን ሎውና ሚድል ኢንካም ያለውን ማህበረሰብ በምን አይነት መልኩ ሊጎዳ ይችላል በሚለው ላይ የእንግዳ አስተያየቶችን ወይም ደግሞ ትንታኔዎችን እንሰማለን። ስለዚህ በሁለቱ ፕሮግራሞች ላይ ነው እንግዲህ ዋናው ትኩረቱ የዛሬው የምልከታ ፕሮግራማችን። ስለዚህ በቀጥታ ወደ ቀደም ሲል አንቺ ወደ አነሳሽው ጉዳይ አልሄደን ትንሽ ብንመለከተው መልካም መሰለኝ አይደል ሀይሚ? ያ እውነት ነው። እንግዲህ ቅድም እንደጠቀስኩት በዚህ እሁድ ላይ ነው ይሄን በቴሌቪዥን ጣቢያው የተላለፈውን
በጣም አሰቃቂ ያሳዛኝ ሁኔታ የተመለከት ነው። እኔ እውነቱን ለመናገር ሁለቴ ከፍቼው ሁለቴ መጨረስ አቅቶኝ በሶስተኛው ነው የጨረስኩት እና በጣም አሳዛኝ ነበረ። እንደ እናትም እንደ ሴትም ሆኖ ሲታሰብ ከዛም በላይ እንደ ሰውም ሆኖ ማሰብ በጣም ይከብዳል። በተለይ አንድ በጣም ወጣት ሴት ልጅ ላይ እንደዚህ ይደርሳል ብለህ ስታስብ እንደ ማህበረሰብም በጣም የሚያሳቅቅና በጣም የሚያሸማቅቅ ድርጊት ነው ብዬ ነው የማስበው። እኔ እንደውም ከዛም በኋላ እሱን ከሰማው በኋላ በግራም በቀኝም የተለያዩ አስተያየቶች ሲሰጡ ስሰማ ድርጊቱን ማውገዝ እና ድርጊቱን መጸየፍ ሳይሆን ሁሉም በየጎራው እየተወሸቀ አስተያየቶችን ለመስጠት ወይንም ሪዝን አውት ሊያደርግ ሲሞክር ሳይ በጣም አሳመመኝና በጣም የሚረብሽ ነበር እውነቱን ለመናገር። ይሄ የአንድ ልጅ ብቻ ሰቆቃ እና ስቃይ አይደለም። የብዙ ኢትዮጵያውያን በተለይ ያንግ ኢትዮጵያውያን ሰቆቃ፣ በተለይ የወጣት ብዙ ኢትዮጵያውያን በየዕለት ከዕለት የሚያሳልፉት ከጦርነቱም ጋር ተያይዞ ከመፈናቀሉም ጋር ተያይዞ የሚያሳልፉት የዕለት ተዕለት ውሏቸው ነው። እንግዲህ መደፈርን ስታወራው መደፈር ቀላል ይመስላል። መደፈር ግን በጣም ይዞት የሚመጣው ብዙ ነገር አለ። ሳይኮሎጂካሊ ትጎዳለች ልጅቷ። በመደፈር ውስጥ የመጣ ልጅ አለ። በሽተኛ ሆኛለሁ ብላለች፣ እሷም ሳትሆን ልጇ ጭምር እና ስለሱ ነው። ግን አጠቃላይ እኔ ማለት የምፈልገው የልጅቷን ኢንተርቪው አይተን በጣም ብዙ የታመሙ ሰዎች አሉ። የልጅቷን ኢንተርቪው አይተው ደግሞ በጣም ብዙ የተለያዩ ምክንያቶችን አሳማኝ ምክንያቶችን ለመስጠት የሞከሩ ሰዎችን ማይቼ አንዳንዴ ለካ ከሰውነት መውረድም በጣም በዚህ ልክ መውረድ ይቻላል ወይ ብዬ እንዳስብ አድርጎኛል። አንተ ምን ትላለህ? አይ ቲንክ እኔ ፊል ያረኩትን ነገር ነው የተናገርሽው ሀይሚ። በጣም ብዙ ከአንቺ የተለየ ብዙ ምለው ነገር የለኝም እውነቱን ለመናገር ከሆነ። በጣም ከባድ ህመም ነው። በዛ ደረጃ ላይ አንዲት ወጣት ሴት ልጅ ያውም ደግሞ በመከራ ውስጥ በርካታ መከራዎችን በህይወቷ ውስጥ አሳልፋ አንድ ደረጃ ደርሳለሁ ብላ አንድ ደረጃ ላይ ለመድረስ ስትጨረጨር የነበረች ልጅ በእንደዚህ አይነት ሁኔታ መደፈር ስንል ቀላል ነገር ብቻ እንዳልሆነ ይታወቃል። ግን የሷ ግን ከመደፈርም ያለፈ ነው እውነቱን ለመናገር ከሆነ። ምክንያቱም ብዙ ጊዜ እንሰማለን ሴቶች ላይ የመደፈር ጥቃት ደረሰ ሲባል ይሄንን እንደ ሌላው መደፈር ብለን ብቻ ምናልፈውም ነገር አይመስለኝም። አይደለምም ደግሞ አይ ዊሽ ሌላ ተርም ቢኖር ያንን በትክክል ሊገልጸው የሚችለው ከልጇ በሰማነው ታሪክ መሰረት ጀነራሊ የደረሰባት ግፍ የማህበረሰባችንን ሄዶ ምን ያህል ደረጃ ላይ እንደዘቀጥን የሚያሳይ ነው። እንደ ማህበረሰብ እንደ ህዝብ አንድን ወገን ሌላኛውን ወገን ይሄኛውን ሰው ያንን ሰው ብለን የምንፈርጀው ወይም ደግሞ መፈረጅ ብቻ ሳይሆን አንድ ይሄ ነገር እውነት ሆኖ ከሆነ ኢትዮጵያ ውስጥ እዚች ልጅ ላይ የደረሰው ነገር ተፈጽሞ ከሆነ it doesn't matter የተፈጸመበት ቦታ አይደለም ማተር የሚያደርገው ብዬ ነው የማስበው እኔ። አንድ የኢትዮጵያ ጥግ ላይ ተፈጸመ ወይም እዛኛው ጥግ ላይ ተፈጸመ አይደለም፣ ኢትዮጵያ ውስጥ ግን ተፈጽሟል። ይሄ ማለት ኢትዮጵያ ውስጥ እንደዚህ አይነት አረመኔያዊ ድርጊቶች እየተፈጸሙ ነው ማለት ነው። ያ ማህበረሰቡ እንደ ማህበረሰብ፣ ህዝቡ እንደ ህዝብ ራሱን ቆም ብሎ ማየት ያለበት ከየት የመጣ ዝቅጠት እንደሆነ በትክክል መነገር፣ መተቸት፣ መወያየት የሚገባው ነገር መሆን ሲገባው ከምንም በላይ የሚያሳዝነው ይሄንን የግል የፖለቲካ አመለካከት የግል አስተሳሰብ ወይም ደግሞ እንደዚህ መግለጽ ራሱ በሚከብድ ሁኔታ ማለት ነው። በዚህም በዛም በየትኛውም ወገን ያሉት ልጅቷ ላይ የደረሰው በደል፣ ግፍ፣ ጭካኔ በአንድ ቃል መወገዝ ሲገባው ከሊቅ እስከ ደቂቅ ከህፃን እስከ ትልቅ ሁሉም ሰው በአንድ ቃል ቆሞ ይሄ ነገር ኢትዮጵያ ውስጥ መፈጸሙ የሃይማኖት አባቶች ጭምር
ቆመው ማውገዝ መገሰጽ ሲሆን መገዘት ሲገባ እንደዚህ አይነት ድርጊት በዚህኛውም በዛኛውም ወገን ለርካሽ የፖለቲካ ጥቅም ማዋያ ከዛም አልፎ የልጅቷን ብቻ ሳይሆን የሌሎችንም ሰዎች በእንደዚህ አይነት ሁኔታ በግፍ በደል የደረሰባቸው ሰዎች እንዲሸማቀቁ እንዲያዝኑ ቢያንስ እንኳን ትንሽ እድል እንኳን ሲያገኙ ወጥተው ስለራሳቸው ስለደረሰባቸው ግፍ እንዳያወሩ ማሸማቀቂያ የሆነበት ሁኔታ ነው ያለው። ይሄን ማየት ያማል። እውነቱን ለመናገር ከሆነ ኤክስትሪምሊ ያማል፣ መግለጽም ይከብዳል። የቴሌቪዥን ጣቢያው ይሄንን ታሪክ ማውጣቱ ትልቅ ነገር ነው ብዬ አስባለሁ። ትልቅ ነገር ነው። ይሄ ግን የአንዲት ልጅ ታሪክ አይደለም። እውነቱን ለመናገር ከሆነ በርካታ ሰዎች በየቤታቸው እንደዚህ አይነት በደል ግፍ ብቻ አይደለም መግለጽ በሚከብድ ሁኔታ እንደዚህ አይነት ሰቆቃ ውስጥ እንዲገቡ የተደረጉ ሴቶች በርካታ ሴቶች ሊኖሩ እንደሚችሉ ነው የሚያሳየውና ኢትዮጵያ ምድር ላይ ይሄ መሆኑ እጅጉን ያማል፣ እጅጉን ይሰቀጥጣል። ከዛ በላይ ግን እንደ ማህበረሰብ እንደ ህዝብ ምን ያህል የሞራል ዝቅጠት ውስጥ እንዳለን እንደዚህ አይነት ጭካኔ የሚፈጽም ከየትኛውም ወገን ይምጣ እዛ ሀገር ውስጥ ከበቀለ ይሄ ሁሉም ቦታ እንዳለ ነው የሚያሳየውና አንድ ቦታ ላይ ያለ ብቻ ነው ብዬ ማመን ይከብደኛል እኔና በጣም የሚያሳዝን ሊወገዝ የሚገባ በሴቶች ጉዳይ ላይ እንሰራለን የሚሉ በሴቶች ስም የተቋቋሙ ኢንክሉዲንግ የሴቶች ሚኒስቴር የሚባለው መስሪያ ቤት በሴቶች ዙሪያ እንሰራለን ብለው የሚናገሩ ታዋቂ ሰዎች ነን የሚሉ ተሰሚነን የሚሉ ሴቶች በአንድ ቃል ቆመው ይሄንን የሴቶች ሚና ብቻ አይደለም ይሄ ሁሉም ሰው በአንድ ቃል ቆመው ድርጊቱን ማውገዝ ሲገባ በዚህ ደረጃ ወርዶ ግን ነገርየውን ለማስተባበል ወይም ደግሞ ሌላ ነገር ለማድረግ መሞከር ማየት በጣም ነው የሚያሳዝነው። ሃይሚ ምን አሳዛኝ ነገር ነው። ስለዚህ ብዙም ለነገሩ እንዳልከው ነው ማለት ብዙ ሴቶች አንድ ሴት ናት እቺ ግን የብዙ ሴቶች ማሳያ ናት ብዬ ነው ማስበው። እንግዲህ ግን ያው ሁሉም ምክንያት እየሰጠ ነው ለመደፈሯ። እንደገና አልተደፈረችም የሚል ሰው አለ። ማስረጃ ታምጣ የሚል በጣም አሳቂ ሰዎችም ደግሞ አሉ በሌላ መልኩ። እና አንድ ሴት ስትደፈር እንግዲህ መቼም ወይ ቪዲዮ ሪከርድ እያደረገች አይደለም ወይ ማስረጃ እያዘች አይደለም የምትደፈረው። ይሄ ለመጀመሪያ ጊዜ አይደለም እንደዚህ ከተሰማ። የተደፈሩ ሴቶች ማስረጃ ይታላት የሚባልበት ሀገር ነው ኢትዮጵያ። እንግዲህ ቴሌቪዥን ጣቢያውም ማስተባበያ ለመስጠት እየሞከረ ይመስላል። በዚህ ምሽት ላይ ያየሁት መረጃ እንደሚያሳየው እውነት ከሆነ በዚህም ተባለ በዚህ እኔ እንደ ሴትም እንደ እናትም ሳስበው አንድ ሴት ልጅ ሳትደፈር ተደፈርኩ ብላ መታ ታለቅሳለች ብዬ አላስብም። ግን ስለዚህ ልጅ ብቻ አይደለም የምናወራው፣ ስለ ብዙ ሺህ ሴቶች ነው የምናወራው። በሷ ጎዳና የሚያልፉ በሷ መስመር የሚሄዱ የሚደፈሩ ታፍኖ ድምጻቸው የሚቀር በጣም ብዙ ኢትዮጵያውያን ሴቶች አሉ። ስለዚህ ልጅ ብቻ አይደለም፣ ስለ ብርቱካን ብቻ አይደለም። የብርቱካን ሁኔታ ሆነም አልሆነም ሳይሆን ብዙ ኢትዮጵያውያን ሴቶች በዚህ ሁኔታ ውስጥ ነው የሚያልፉት። ስለዚህ አንተ እንዳልከው ቅድም የሴቶች ጉዳይ ይመለከተኛል የሚል የሴቶች ጉዳይ መስሪያ ቤቶች አሉ። በጣም ብዙ የሴቶች አክቲቪስቶች ያሉባት ሀገር ናት ኢትዮጵያ። ግን እንደዚህ አይነት ነገሮች ሲፈጸሙ ሁላችንም ወደ ጎራችን በመወሸቅ ዝምታን ከመምረጥ ወጥተን ብናወራ ብዬ እንደው ለማለት ያክል ነው። ግን በዚህ እናብቃው መሰለኝ። እውነት ያሳዝናል። ስለዚህ ስለሱ ማውራት ራሱ በጣም ያሳምማል። በጣም እንዲያው አንዲት ነገር ብቻ ብዬ ባልፍኔም ደስ ይለኛል ሃይሚ። እንዲያው ይሄ ሆኗል አልሆነም የሚለው ክርክር በጣም ነው የሚያሳዝነው። አንቺም ቀደም ሲል ብለሽዋል፣ እሱ ውስጥ ብዙም መግባት አያስፈልግም። ግን ሆነም አልሆነም ማስረጃ ታምጣ ምናምን ታምጣ የሚለው ነገር እንዲያው ቅድም ያልኩትን ነው አሁንም ማንሳት የምፈልገው። የዝቅጠቱ ማሳያ ነው ብዬ ነው ማምነው። እቺ ልጅ ተደፈርኩ ብላለች፣ እንደዚህ አይነት በደል ደርሶብኛል ብላ ነው የወጣችው። ህዝቡ ሰምቷል። ሀዘኗን መጋራት አንድ ነገር ነው፣ ልጅቷን መደገፍ አንድ ነገር ነው።
ድርጊቱን ማውገዝ አንድ ነገር ነው። ይሄ ነው የሚጠበቀው እንደ ህዝብ። ከዛ ውጪ ግን የሚመለከተው አካል ፖሊስ አለ። በፌዴራል ደረጃም በክልሎች ደረጃም ያሉ ፖሊሶች አሉ። ስራቸው ይሄ ነገር ከተፈጸመ ተፈጽሞ ከሆነ ማጣራት፣ የተፈጸመበትም ቦታ በትክክለኛው ቦታ መሆኑን የት እንደሆነ ማጣራት፣ ከዛ በኋላ አይ ይሄ ድርጊት ተፈጽሟል፣ አይ ይሄ ድርጊት አልተፈጸመም ብሎ የሚያጣራው በማስረጃ አስደግፎ የሚያመጣው ፖሊስ እንጂ ግለሰቦች አይደሉም ሲጀመር። ስለዚህ ግለሰቦች በዛ ደረጃ ላይ ወርደው እንዲያው ፍርድ ለመስጠት መቸኮል እንዲያው ነገ እህታችን፣ የምንወዳት ልጅ፣ እናታችን፣ ያክስታችን ልጅ፣ ያጎታችን ልጅ እነሱን እያሰብን ቢያንስ እንኳን እንዲያው ትንሽ እንደዚህ አይነት ጸያፍ ንግግሮችን ከመናገር ብንቆጠብ መልካም ነው የሚለውን ነገር ለማንሳት ያህል ነው። በሁለተኛው ፕሮግራማችን አይ ቲንክ ናቲ አንተ ከሽም ወይም ሽመልስ ጋር ቆይታ አድርገሃል። ሽመልስ እንግዲህ የኢኮኖሚክስ ባለሙያ ነው። ሽመልስ ደግሞ በተለይ በሜትሮ ዲሲ፣ ቨርጂኒያ እና ሜሪላንድ የምንኖር ሰዎች በጣም የምናውቀው ደግሞ የቤ የተሰኘውን የያንግ ወይም ዩር ኢትዮጵያን ፕሮፌሽናል የተሰኘውን እንግዲህ ማህበር ካቋቋሙት ሁለት ሰዎች መካከል አንዱ ነው። በ2010 ነው የተቋቋመው። ብዙ እንግዲህ ባለሙያዎች በዚህ ማህበር አማካኝነት ኔትወርኪንግ የፈጠሩበት የስራ የማግኘት ሁኔታዎችን ያመቻቹበት እንዲሁም ደግሞ እርስ በርስ ሰው የመተዋወቅ አጋጣሚዎች የፈጠረ ማህበር ነው። እንግዲህ ሽመልስ ከመስራቾቹ ውስጥ አንዱ ነው። ዛሬ ካንተ ጋር ቆይታ አድርጓል። ዛሬ የምትነጋገሩት ስለ ማህበሩ አይደለም። ልክ ነው። ዛሬ የምንነጋገረው ስለ ታሪፍ ነው ከሽመልስ ጋር። አንቺም ቀደም ሲል ብለሻል። ሽመልስ የኢኮኖሚክስ ባለሙያ ነው። እንዲሁም ደግሞ የዓለም ንግድ በተመለከተ ደግሞ ኤክስፐርት ነው፣ አናሊስት ነው። ስለዚህ በደንብ የምናወራው ስለ ትራምፕ የታሪፍ ጦርነት ነው የምናወራው ከሱ ጋር። በተለይም ደግሞ ይሄ የታሪፍ ጉዳይ እውነቱን ለመናገር ከሆነ አየሩን ተቆጣጥሮታል አይደል? አሜሪካ ውስጥ በተለይ አሜሪካ ውስጥ ብቻ አይመስለኝም፣ የተለያዩ ሀገራት ላይም አየሩን ተቆጣጥሮታልና እንዲያው የታሪፍ ጉዳይ ሲነሳ የምናወራው ሁሌም ሀይሚ ቻይና ላይ የ25 በመቶ ታሪፍ ተጣለ፣ ካናዳ ላይ የ25 በመቶ ታሪፍ ተጣለ ብለን ነው የምናወራው እንጂ መሬት ላይ አውርደ ነው በኔና ባንቺ ህይወት ላይ ምንድነው ያለው ኢምፓክት ወይም ደግሞ ኪሳችን ላይ ምንድነው የሚኖረው ተጽዕኖ የሚለውን ብዙም ሰዎች ሲነጋገሩ አንሰማም። ከሽመልስ ጋር የምናደርገው ቆይታ በዛ ደረጃ በእያንዳንዳችን ህይወት ላይ ምን አይነት ኢምፓክት ይኖረዋል የዚህ ታሪፍ ጉዳይ የሚለው ነው የሚሆነው። ሽመልስ እንኳን ወደ ምልከታ በሰላም መጣ። አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። አንተን ወደዚህ ፕሮግራም ስንጋብዝ የኢኮኖሚ ባለሙያም የኢኮኖሚክስ ባለሙያም ስለሆንክ ጭምር ነው። ካሁን ቀደም በታሪፍ ዙሪያም እንደሰራ አውቃለሁ። በተጨማሪ ደግሞ በአንድ ወቅት ወርልድ ባንክ ውስጥም በዚህ በኢኮኖሚ ዙሪያ ሰርተሃልና እንዲያው ማያውቁ ሰዎች ግን ሊኖሩ ይችላሉና እስኪ ከታሪፍ ጋር የነበረህን ቁርኝት ወይም ደግሞ በስራ አጋጣሚ ስለ ታሪፍ ያያቸውን ነገሮችና ያነበብካቸውን ነገሮች የተወሰኑ ነገሮችን ብትለን ደስ ይለኛል። ሹር የመጀመሪያው እንዳልከው በኢኮኖሚክስ ማስተርስ ዲግሪ ያለኝ አሜሪካ እንደመጣሁኝ የመጀመሪያው ስራዬ ዋሽንግተን ዲሲ የሚገኘው ካርኒጌ ኢንዳውመንት ፎር ኢንተርናሽናል ፒስ የሚባል ታዋቂ የዓለም አቀፍ ቲንክ ታንክ ነው። እዛ ውስጥ ኢኮኖሚስት ሆኜ ነበረ በኢንተርናሽናል ኢኮኖሚክስ ፕሮግራም ሰራሁት። እንደመታደልም እንዳለመታደልም ሆኖ የዛኔ ስራ ሲጀምር የዓለም አቀፉ ግሬት ሪሴሽን በዛኔ በጣም ትልቅ የሚባል የኢኮኖሚ ቀውስ የነበረበት ጊዜ ነው ማለት ነው። እና የዛኔ ስራዬ በቀን ዓለም አቀፉን አገር አቀፉን
የኢኮኖሚ እውነታዎችን መተንተን ማብራራት ነበረ እና ምናልባት የሚያስታውሱ ሰዎች ካሉ የዛኔ መነሾው ሞርጌጅ ክራይስ የምንለው አሜሪካ የተነሳ ነው፣ ግን ዓለም አቀፍ ደረጃ ብዙ ጣጣ ያመጣ ነገር ነበር እና ከነዛ ውስጥ አንዱ የዓለም አቀፉ ንግድ ወይም ደግሞ ወርልድ ትሬድ የምንለው በጣም በታሪክ ታይቶ የማይታወቅ ከግሬት ዲፕሬሽን በኋላ ታይቶ የማይታወቅ መልኩ ያሽቆለቆለበት ጊዜ ነበር ማለት ነው እና የዛኔ አንዱ ትልቁ የስራ አካል የዓለም አቀፉን ንግድ ወይም ወርልድ ትሬድ ሙቭመንቶችን እሱን አናላይዝ ማድረግ፣ መንግስታትን ማማከር፣ ፐብሊኬሽኖችን መጻፍ፣ ቅድም እንደጠቀስከው ከወርልድ ባንክ ጋር ከአይኤምኤፍ ጋር የተለያዩ ስራዎችንም ሰርተናል በማማከር እሱን ከዕለት ከዕለት መስራት ነበረ የነበረው ማለት ነው እና እንግዲህ የዛኔ ነው የጀመረው። ብዙዎቹን ፐብሊኬሽኖች በዓለም አቀፍ ንግድ ላይ ሰርቻለሁኝ። አሁንም በምሰራበት ስራ እንደ ኢንተርናሽናል ትሬድ አናሊስት ሆኜ ነው የምሰራው። ስለዚህ በቅርቡ አሜሪካ ወጣቻቸውን የታሪፍ ፖሊሲዎችንም እነሱም ከቻይና ጋር ያለው ዓለም አቀፍ እንድምታቸውንም እነሱን ዳታዎችን እየተመለከቱ የተለያዩ ምልከታዎችን ማውጣት ማብራራትን ይጨምራል። እንዲያው ቀደም ሲል እንደገለጽኩት እንግዲህ በታሪፍ ዙሪያ ነው የምናወራው ዛሬ። የፕሬዚደንት ትራምፕ ታሪፍ ምንድን ነው? ከእሱ ብንጀምር አሪፍ መሰለኝ ሽመልስ አይደል? እሺ ልክ ነህ። አይ ቲንክ ብዙ ጊዜ ያው በሚዲያ ላይ ታሪፍ ሲባል በተደጋጋሚ ጆሮችን ስንሰማው ሆነ ሩቅ ያለ ነገር ይመስላል። ግን በደንብ ደግሞ ዘርዘር አድርገህ ወደ ራስ ስታመጣው እያንዳንዳችንን ህይወት የሚነካ እያንዳንዳችን ቤት የሚያንኳኳ ጉዳይ ስለሆነ አይ ቲንክ መወያየቱ በጣም ጠቀሜታ ያለው ይመስለኛል። ታሪፍ ስንል በቀላሉ ለማስረዳት ከአንድ ሀገር ወደ ሌላ ሀገር ምርቶች ወይም አገልግሎቶች ስናስገባ የሚከፈል እንደ ታክስ ነው። ምርትና አገልግሎት ላይ ድንበር ሲሻገሩ የሚከፈል ማለት ነው እና ታክስ የሚለው ምናልባት ላይመች ይችላል። ያው ቀረጥ፣ ታሪፍ በአማርኛ እንደዛ ሲባል እንሰማለን እና ምናልባትም ብዙዎች በሚረዱበት ምክንያት ለምሳሌ አንድ ኢትዮጵያ ወይም ሐዋሳ ኢንዱስትሪያል ፓርክ ተመርቶ የሚመጣ አንድ ቲሸርት ካለ ለምሳሌ እሱ በ10 ብር ከሆነ ቲሸርቱ ዋጋ ቀረጡ ድንበር ሲሻገር ወደ አሜሪካ ሲገባ 10% ከሆነ ለዛች 1 ብር ይጨመራል ማለት ነው ድንበር ሲገባ። ስለዚህ አሜሪካ ውስጥ ሲገባ የዛን የሚያስመጣው ቢዝነስ ባለቤት 11 ብር ነው የሚከፍለው ማለት ነው። ስለዚህ ከአገልግሎቶች ወይም ከምርቶች ላይ የምንጨምረው ዋጋ ማለት ነው ሀገሮች ቻርጅ የሚያደርጉት። በጣም ጥሩ። እስኪ እንዲያው ወደ ግለሰብ ደረጃ እንውሰደው ሽመልስ። እንግዲህ ታሪፍ በምትገዛቸው እቃዎች ላይ እንደ ኮንሱመር እንደ ገዢ እንደ ሸማች እኔ አንድ ሱቅ ገብቼ እቃ ብገዛ የምገዛው እቃ ላይ ነው የሚጨመረው። ላኪው ላይ ወይም ደግሞ አስገቢው ላይ የተጨመረው ታሪፍ መልሶ እኔ ላይ ነው የሚመጣው። እንዲያው ይሄንን በምሳሌ መግለጹ የተሻለ ይሆናል ብዬ አስባለሁ። ለምሳሌ እኔ ካስኮ ቢሆን ሾፕ የማደርገው በየሳምንቱ እንዲያው አንድ አቮካዶ መግዛት ብፈልግ ምናልባት አንድ የታሸገ አቮካዶ 4 ብር ሊሆን ይችላል የሚሸጠውና ይሄ አቮካዶ ከሜክሲኮ የሚመጣ ከሆነ 25% ታሪፍ የሚጣልበት ከሆነ እንግዲህ ወደ 5 ብር ልከፍል ነው ማለት ነው ለዛ አቮካዶ፣ ሁሌም 4 ብር ለምገዛው አቮካዶ ማለት ነውና ሎ ኢንካም ፋሚሊ የምንላቸው በተለይም ደግሞ የኢሚግራንት ፋሚሊ ወይም ስደተኞች ወይም ደግሞ ገቢያቸው ዝቅተኛ ተብሎ የሚጠቀሱ ቤተሰቦች ላይ ይሄ ታሪፍ በምን ያህል ደረጃ ነው ችግር የሚያስከትለው? ኢምፓክቱ እስከምን ድረስ ሊሄድ ይችላል? እንዲያው እሱን ነገር ብታመለክተን። በጣም ወሳኝ ጥያቄ ነው ያነሳው። ለምንድነው ወሳኝ ያልኩት? ብዙ ጊዜ ታሪፍ ሲባል በቃ የላኪውን ሀገር የሚጎዳ የሆኑ ሰዎችን የሆኑ ድርጅቶችን ብቻ የሚመለከት ነገር የሚመስል እንትን አለው። ሚዲያውም ላይ ፖለቲከኞችም ሲያወሩ እንደዛ ነው አደለ? ቻይናን ለመጉዳት ወይም ቻይና እንደዚህ ስላደረገች ቻይና ላይ ይህን ያክል ተጣለባት፣ ካናዳ ላይ ይህን ያክል ሆነባት የሚባል ነገር እንሰማለን። ግን አንተ በሰጠኸውም ምሳሌ እንዳሳይኸው ታሪፍ በተጣለ ቁጥር
ሀገር ውስጥ ያሉ አምራቾች ከውጭ ሲያመጡ እነሱ ተጨማሪ ይከፍላሉ። ስለዚህ ቅድም በሰጠሁት ምሳሌ ለምሳሌ አንድ ቲሸርት ከኢትዮጵያ የሚያስመጣ ኢምፖርተር ካለ 10% ከሆነ ታሪፉ 10 ብር ዋጋ ያለውን 11 ብር ይከፍላል ማለት ነው። ያ ወደ 25% ከፍ ቢል ታሪፉ ከ11 ብር ወደ 12 ብር ከ50 ሲያስገባው የሚያወጣው ማለት ነው። ስለዚህ 11 ብር አስገብቶት 13 ብር የሚሸጥ ከሆነ 12 ብር ከ50 አስገብቶት 13 ብር አይሸጠውም፣ 15 16 ነው የሚያደርገው ማለት ነው። ማስተካከያ ያደርጋል ማለት ነው። ያን ባስተካከለ ቁጥር ደግሞ ገዢው ይጎዳል ማለት ነው። ምክንያቱም ቢዝነሶች ያው ያችን ዋጥ አድርገው ዝም አይሉም አይደለ? የማሳለፍ ልምድ አለ እና አንተ ባነሳው በተለይ መካከለኛና ዝቅተኛ ገቢ ያለው ኢሚግራንት ኮሚኒቲ እንዴት ሊጎዳል የሚል ነገር አለ እና አይ ቲንክ መጀመሪያ የኢሚግራንት ኮሚኒቲ የሚለውን አንደርስታንድ ማድረግ አለብን። ለምሳሌ ከገቢ አንጻር ስናይ ከሌላው ኮሚኒቲ ጋር ሲነጻጸር አነስ ያለ ገቢ ኢን ተርምስ ኦፍ ሴቪንግ ሊሆን ይችላል። ከዛ ጋር ትንሽ አነስ ያለ ነገር አለው ማለት ነው። ስለዚህ ጀመርም የኢኮኖሚ ሁኔታው እሱ ነው። በምን ሴክተር ተሰማርቶ ይሰራል ብለህ ስታይ ለምሳሌ እኛን ኮሚኒቲ ካየ አብዛኛው ሆስፒታሊቲ በሚባለው ሴክተር ነው የሚሰራው አይደለ? ለምሳሌ ታክሲ መንዳት፣ ኡበር ደሊቨሪ፣ ሬስቶራንቶች ውስጥ ብዙ ፕሮፌሽናል ሰራተኞችም በየሴክተሩ አሉ። ግን እንደ አብዛኛውን የምናየው ከሆነ እንደዛ ነው። ስለዚህ በገቢ ደረጃ ካየ ከሌሎች ገቢዎች አንጻር ሬሌቲቭሊ ያነሰ ነው ማለት ነው። ታሪፍ ደግሞ አንዳንድ ጊዜ ታሪፍ ሲጣል የሆነች ፕሮዳክት ተመርጦ እዛች ላይ ብቻ የሚጣልበት ሁኔታ አለ። ለምሳሌ ትራምፕ የመጀመሪያው ተርሙ ላይ በአሉሚኒየም ላይ የጣለው ታሪፍ አለ። እንደዛ ብቻ ሲሆን ሊጎዳው የሚችለውም ምናልባት እሱን የሚያስመጡ ወይም ከዛ ጋር ተያያዥ ስራ የሚሰሩ ሊሆኑ ይችላሉ። ግን ከዛ በኋላ ከቻይና ጋር በነበረው ሰጣ ገባ የምታስታውስ ከሆነ ታሪፉ ወደ ብዙ ፕሮዳክቶች ሄዶ ነበር። ኤሌክትሮኒክስ ሊሆን ይችላል፣ ልብሶች ሊሆኑ ይችላል፣ ሌሎች ነገሮችም ላይ ማለት ነው። ስለዚህ አንድ ሰው ኤሌክትሮኒክስ ስልክ ልንገዛ እንችላለን፣ ቴሌቪዥን ልንገዛ እንችላለን። ያንን በምንገዛ ጊዜ ቅድም ካስኮ ብለሃል፣ ከታሪፍ በፊትና ከታሪፍ በኋላ ያለው ነገር ይለያያል ማለት ነው። አብዛኛውን ደግሞ ገቢያችንን በተለኛ ኢሚግራንት ኮሚኒቲ የምናወጣው መሰረታዊ ለሚባሉ ነገሮች ናቸው። መሰረታዊ ለምሳሌ ግሮሰሪ ሊሆን ይችላል፣ ከምግብ ጋር ንክኪ ያላቸው ነገሮች፣ ትራንስፖርቴሽን ሊሆን ይችላል፣ ወይም ለሕክምና ሊሆን ይችላል። እንደዚ አይነት ነገሮች ናቸው እና በታሪፍ ምክንያት ከኪሳችን የምናወጣው ወይም ደግሞ በኋላ ላይ ወርክ ሲያልቅ ባንካችን ውስጥ የምትቀረው ገንዘብ ባነሰች ቁጥር ሞር ተጎጂ ነው የምንሆነው። ምክንያቱም ከፍተኛ ገቢ ያለው ሰው ምናልባትም የተሻለ ሴቪንግ ሊኖረው ይችላል፣ ወይም ደግሞ ከታሪፍ ከተጣለው ላይም ታክሱንም ከከፈለ በኋላ ኪስ ውስጥ የሚቀረው በዛ ላይ ያለ ሊሆን ይችላል። የኛ ግን ኦልሬዲ ሲጀመርም ኢንካማችን ከማነሱ የተነሳ ሪሌቲቭሊ ኢምፓክቱ እንግዲህ በሪሌቲቭ ተርምስ ካየን ኢምፓክቱ ትንሽ የሚበረታበት ሁኔታ አለ። እንግዲህ ይሄ ኢኮኖሚክስ ላይ አንዳንድ ጊዜ ስለ አሳምፕሽን ማውራት ያስፈልጋል። ምክንያቱም ታሪፍ ስንል ሁሉንም ሰው ይጎዳል ማለት አይደለም። ማን ላይ ነው የተጣለው፣ ምን ያክል ነው የተጣለው፣ የትኛውን ህብረተሰብ ይጎዳል የሚለውን ነገር ማየትም ያስፈልጋል። አሁን ያው ሞር ቴዎሬቲካል የሆነ ነገር እያወራን ስለሆነ ነው እንጂ በእያንዳንዱ ባይደንም ሊሆን ይችላል፣ በትራምፕም ጊዜ በመጀመሪያው ተርም በሁለተኛው ተርም ምን ፕሮዳክት ላይ ምን ታሪፍ ተጥሏል፣ እሱስ ምን ጉዳት አምጥቷል የሚለውን ማየት ያስፈልጋል። ሪሊ አንዳንድ ነገር ደግሞ ሪሰርች ሊፈልግ ይችላል። ልክ ነህ። እንዲያውም አንዳንድ ጽሁፎችን እያየውኝ ነበር እና እንደዚህ በሃውስሆልድ ሌቭል ቢያንስ አሁን ፕሬዚደንቱ እየጣሉት ያሉት ታሪፍ ቢያንስ ከሜክሲኮ ጋር ተያይዞ፣ ካናዳ ጋር ተያይዞ፣ ከቻይና ጋር ተያይዞ በዚህ በሃውስሆልድ ሌቭል ከ1600 እስከ 2000 ዶላር ተጨማሪ ወጪዎችን ሊያስከትል እንደሚችል በእያንዳንዱ ቤተሰቦች ላይ እንደዛ አይነት ነገሮችን ተመልክቻለሁ። እና እንዳልከው በመሰረቱ ሊለያይም ይችላል። ግን ምን ያህል ግን በተለይ ዝቅተኛ ገቢ ካለ ወይም መካከለኛም ገቢ ቢኖር በጣም የተወሰነች በጀት ነው የሚኖርህ እና እሱ ላይ 1600 2000 ብር አዲሽናል ሲመጣ ቅድም እንዳልከው ወይ ከአካውንት ነው ከሴቪንግ አካውንት ነው የምታወጣው፣ ካለበለዚያ ደግሞ ሌላ ሚንስ መፈለግ አለብህ ያንን ወጪ የምትሸፍንበት ማለት ነውና አይ ቀላል አይደለም። ገባህ?
አንድ ሁለት ልጅ እያሳደገች ሁለት ስራ እየሰራች ኑሮን ለምትገፋ የኛ ማህበረሰብ ነዋሪ ምናልባትም 1500 600 ነው አንድ ወር ኪራይ ከቨር ሊያደርግ ይችላል። የቤት ኪራይ ከሆነ የተለያዩ ወጪዎችንም ከቨር ያደርጋል እና ያን ያክል ከኪስ አውጥተህ ስታደርግ ነው ብዙ የህይወት ውሳኔዎች ላይ የማናጋት ነገር አለው። በተለይ ደግሞ ቀጣይነት ካለው ማለት ነው። ምናልባትም የአንድ ጊዜ ከሆነ ነው ያ ነገር ደርሶ የሆነ አጀስትመንት በብድርም በምንም ልታልፈው ትችላለህ እና ቀላል የሚባል ኢምፓክት አይኖረውም። ቀደም ሲል ያነሳው ነገር አለ። በተለይም እኛ እንደ ኢሚግራንት የኢትዮጵያ ኮሚኒቲም ሊሆን ይችላል፣ ሌላውም ኢሚግራንት በዋናነት በዚህ በሆስፒታሊቲ ሴክተር በሰርቪስ ሴክተር ላይ ተሰማርተን ነው የምንሰራው የሚለውን ነገር አንስተሃል እና እንዲያው ይሄ የታሪፍ ጉዳይ እርግጥ ሀገራት ታሪፍ ሲጥሉ ቢያንስ 3 ዓላማዎችን ከግብ አድርገው ነው አይደል? አንድም የሀገር ውስጥ ምርትን ለማበረታታትም ሊሆን ይችላል እና በሌላ መንገድ ግን በተለይ እንደ አሜሪካ ባሉ ሀገራት ላይ አብዛኛው ነገር ከውጭ የሚመጣ በርካታ ሰው ደግሞ በዚህ ሰርቪስ ሴክተሩ ላይ እንደሚሆነው እንደ መሰማራቱ በተለይ እንደ ኮሚኒቲ እንደኛ ኮሚኒቲ እንዲያው ስራው ላይስ የሚኖረው ኢምፓክት ምን ይመስላል? በታሪፉ ምክንያት የሚፈጠረው ጫና ሰራተኞችን ከስራ ወደ ማፈናቀልስ የሚሄድበት ሁኔታ አለ? ምክንያቱም የኑሮ ውድነትን ሊያባብስ ስለሚችል ብዬ ነው ያነሳሁት ይሄን። አዎ አይ ቲንክ ስራ የሁሉም የልብ ትርታ የሚጨምር ጉዳይ ነው፣ በተለይ አሁን ባለው ኢንቫይሮንመንት እና አይ ቲንክ እሱን ምናልባት ለመመለስ መለስ ብለን እስከዛሬ በነበሩት ታሪፎች ላይ ምን አይነት ተጽዕኖ አምጥተዋል የሚለውን ትንሽ ማየት የሚያስፈልግ ይመስለኛል። ምክንያቱም አንዳንድ ጊዜ ያው ታሪክ ብዙ ይነግረናል። በእርግጥ ታሪፍ ለአሜሪካ ለረጅም ጊዜ የነፃ ንግድ ዋናዋ ባንዲራውን ይዛ የምታቀነቅነው ሀገር አሜሪካ ነበረች አይደለ? አሁን ያ እየተቀየረ ደግሞ እነሱ የታሪፍ አቀንቃኝ መሆናቸው አዲስ ነገር ነው። በተለይ ትራምፕ ስልጣን ላይ ከመጣበት ከ2017-18 ጀምሮ ነው ብዙ ነገር ያለው እና የዛኔ በነበረው ታሪፍ ጭማሬ ላይ እንዳልከው ቅድም መጀመሪያ ላይ በስቲል እና አሉሚኒየም ላይ ነገር ነበረ ከቻይና በሚመጣው፣ ከዛ ወደ ሌሎች ሀገሮች ሄደ መጣ። በኋላ ላይ ግን ቻይና እሱንም ስታይ ራሷን ምላሽ ሰጠች። ከዛ አሜሪካም ደግሞ አሰፋችሁና ብዙ ነገሮች ላይ ታሪፍ ተጣሉና ያ ነገር ብዙ ሴክተሮችን የሚያዳርስ ነገር ነበረ እና ስራ ላይ ያለውን ተጽዕኖ ለማየት አይ ቲንክ በየኢንዱስትሪው ማየት የሚያስፈልግ ይመስለኛል። እና የመጀመሪያው ለምሳሌ ማኑፋክቸሪንግ ወይም አምራች የምትለው ፋብሪካዎች ላይ የተሰማሩ ሰዎች ላይ የነበረው ተጽዕኖ ነው እና በጊዜው ስቲል አልሙኒየም የሚያመርቱ ፋብሪካዎች ከቻይና የሚመጣው ስቲል እና አልሙኒየም ላይ ታሪፍ በተጨመረ ቁጥር እነሱ የበለጠ ተወዳዳሪ ሆኑ። ስለዚህ የተሻለ ማትረፍ ችለው ነበር ማለት ነው። ግን ደግሞ አልሙኒየም እና ስቲል ደግሞ ዝም ብሎ የሆነ የምንቆረጠመው ነገር አይደለም። የሆነ ከገባ በኋላ ለምርት ግብዓት ይሆናል አይደለ? ለምሳሌ ለመኪና ወይም ለተለያዩ ጉዳዮች ማለት ነው። ስለዚህ እሱን ደግሞ እንደ ግብዓት ከቻይና ምርት የሚጠቀሙ ደግሞ ፋብሪካዎች፣ አምራቾች፣ ሌሎች ደግሞ ተጎጂ ሆኑ ማለት ነው። ስለዚህ አትራፊነታቸው ሲቀንስ የስራ አጥነቱም በዛው ሊጨምር ይችላል ማለት ነው። ሌላው ብዙ ትልቅ ተጽዕኖ በጊዜው የነበረው ይሄ አግሪካልቸር የምንለው ወይም ደግሞ እርሻው ክፍለ ኢኮኖሚ ላይ ነበር አሜሪካ ውስጥ ካየን ማለት ነው። እና አንዳንድ ጊዜ እሱንም ማንሳት ያፈልጋል። ምክንያቱም በተለይ ኢትዮጵያን ወይም ደግሞ አፍሪካን ኮሚኒቲ ስንል ያልገባንበት የሴክተር የለም። ከትልቅ ሜትሮፖሊታን ኤሪያ ውጭ ስትወጣ ብዙ ሴክተር ውስጥ አለ እና ሰው አግሪካልቸር ላይ በጣም ትልቅ ተጽዕኖ ነበረው። ምክንያቱም ከአሜሪካ ጋር በነበረው ሰጥ አገባ ቻይና ምንድን ያደረገችው ከአሜሪካ ወደ ቻይና የሚገቡ የእርሻ ምርቶች ላይ ትልቅ ቀረጥ ጫነች ማለት ነው። እሱ ደግሞ አሜሪካ ኢንተርምስ ኦፍ ፐርሰንቴጅ ትንሽ ቢሆንም እርሻው በብዛት ግን በቮሊዩም ትልቅ ይልኩ ነበር እና በዛ ላይ የተሰማሩ በጣም ትልቅ ኪሳራ ደርሶባቸው ነበረ እና እንደውም እሱን ለማካካስ የአሜሪካ መንግስት ወደ $28 ቢሊዮን የሚጠጋ ሰብሲዲ ድጎም አድርጎ ነበረ በጊዜው ማለት ነው እና እንደ ተጠቂ ነበር ማለት ነው። ግን አጠቃላይ ኢኮኖሚ ዋይድ ካየኸው የነበረው ውጤት ሚክስድ ነበረ።
ምክንያቱም የተወሰነ ግሮሰሪ ላይ የተለያዩ ኤሌክትሮኒክሶች ላይ ጭማሪ ነበረ፣ የተወሰኑ ደግሞ የተጠቀሙ ነገሮች ነበሩ። ፕላስ ደግሞ አንዳንድ ጊዜ ለረጅም ጊዜም ታይቶ ኢኮኖሚ ላይ የሚያደርሰው ነገር ተገምግሞ ነው ትክክለኛ ውጤቱን ለማየት የሚያስችለው ማለት ነው። አሁን ባለው አይ ቲንክ ከደረሰው የታሪፍ ጫና የበለጠ እኔ የሚያስፈራኝ ምን ይመጣል የሚለው ጭንቀት ይመስለኛል። ምክንያቱም እንዳየነው አሁን ስቶክ ማርኬቱ ላይ ወይም ሌሎች ሴክተሮች ላይ ትራምፕ እንደዚህ አይነት ፖሊሲ ቢያመጣ ወይም አድሚኒስትሬሽን እንደዚህ አይነት ፖሊሲ ቢያመጣ በሚል ትልቅ አንሰርቴኒቲ ውስጥ ገብተዋል። እና አንሰርቴኒቲ ደግሞ ለቢዝነሶች ለፕላኒንግ አይመችም። ምክንያቱም ቅድም እንዳልነው ታሪፍ ከዋጋ ጋር የተገናኘ ነው። እና አንተ ለምሳሌ ናቲ አንድ የኢትዮጵያን ስቶር ቢኖርህ ወይም ሌላ ሱቅ ቢኖርህ ከግብአት ከቻይና የምታመጣ ከሆነ በስንት እንደምታመጣ ማወቅ አለብህ፣ በስንት እንደምትሸጥ ለመተመን ወይም ደግሞ ምን ያክል መያዝ እንዳለብህ ማለት ነው። የሚቀጥለው ወር ይጨምር ይቀንስ የሚለውን ነገር ካላወቅ አንተ ለፕላኒንግም አይመችም ማለት ነው። እና ከዛ ጋር የተገናኘ ኢኮኖሚ ውስጥ ትልቅ አለመረጋጋት አለ ማለት ነው። እና ይህ አለመረጋጋት በዚሁ የሚቀጥል ከሆነ ትራምፕም ደግሞ እንደሚለው አምደ ታሪፍ ማን ይላል። ያ ማለት ምንድን ነው? ታሪፍ አጭር ጊዜ መጥቶ ብልጭ ብሎ ድርግም የሚል ነገር እንዳልሆነ እና እንደ ፖሊሲ ሊቀጥሉበት የሚችሉ ነገር እንደሆነ ነው የሚያመለክተው። እና እሱ ሆነ ማለት ደግሞ የታሪፍ ኢምፓክት ከስቶክ ማርኬቱ አልፎ ሪል ኢኮኖሚ የምንለው ይሄ አምራቹ ኃይል ላይ፣ ፋብሪካዎች ላይ፣ አገልግሎት ላይ ምን ላይ ጉዳቱን እያመጣ በሄደ ቁጥር የዛኔ ሰው የመባረር ስራ አጥነት የመብዛት አይነት ነገር የመምጣት አዝማሚያ ሊኖር ይችላል። አሁን ግን ጊዜው አጭሩ ከመሆኑ የተነሳ አብዛኛው እንዲህ ይሆናል በሚል ነገር ነው እያወራን ያለ ነው። ቀደም ሲል አንተ የስቶክ ማርኬቱንም አንስታል። እርግጥ በጣም በርካታ የሆነ መዋዠቆች ታይተውበታል የስቶክ ማርኬቱ። በተለይ ፕሬዚደንት ትራምፕ ወደ ስልጣን ከመጡ በኋላ የማንሰራራት ነገር ነበረ። ግን ባለፉት ጥቂት ሳምንታት ውስጥ ግን ሁሉም የስቶክ ማርኬት ምንድን ነው የሚባሉት ማርኬቱ ላይ ያሉት ኤስኤንፒም በለው ሌሎቹም ዳውም ሌሎቹም እንዳለ በከፍተኛ ሁኔታ የመውረድ እና በጣም በርካታ ገንዘብም በስቶክ ማርኬቱ ላይ ገንዘቡ ያላቸው ሰዎች ኢንቨስት ያደረጉ ሰዎች ያጡበት ሁኔታ አለ። እንዲያው ከሱ ጋርም አያይዘ ስቶክ ማርኬቱንም ስላነሳህ ብዬ ነውና የ401k አካውንትን ብታነሳ ደስ ይለኛል። ምክንያቱም አብዛኛው ሰራተኛ በየትኛውም ሴክተር በተለይም በሰርቪስ ሴክተሩም በሌሎችም ሴክተሮች የሚሰራውን ሰራተኛ እንደ ኢሚግራንት ኮሚኒቲ አብዛኛው የኛ ኢሚግራንት ኮሚኒቲ የ401k አካውንቶች አሉት። ከስራው የሚቆረጥ የሚጠራቀምለት ያ ገንዘብ ደግሞ በቀጥታ በስቶክ ማርኬቱ ላይ ነው ኢንቨስት የሚደረገውና ሁሉም ሰው ስለ 401k ያቃል ብለን መደምደም እንኳን ቢከብድ የ401k አካውንቱን የሚያየውም የሚከታተልም ምን ላይ ኢንቨስት እየሆነ ነው፣ ምን ያህል አገኘውኝ፣ ምን ያህል ሉዝ አደረኩኝ የሚለውንም የማያዩ በጣም በርካታ ሰዎች አሉ በኔ ዙሪያም ያሉና እንዲያው እስኪ በሱ ዙሪያ ላይ ትንሽዬ ብንነጋገር ደስ ይለኛል። ይሄ የትሬድ ዋር የታሪፍ ዋር የኢኮኖሚው አንሰርቴኒቲ ስቶክ ማርኬቱ ላይ የምናየው መዋዠቅ በ401k አካውንታችን ላይ ምን እያደረሰ ነው? ሽመልስ በጣም ወሳኝ ጥያቄ ነው ያነሳኸው። አይ ቲንክ ሁለት ነገር ማየት ያለብን ይመስለኛል። አንደኛው ሪሊ በዚህ በታሪፍ ዋሩና በ401k መካከል ያለውን ኮኔክሽን ማየት ያስፈልጋል። ከዛ ደግሞ ምን ማድረግ ሳለብን እንዴት ነው የሚለውን ነገር ደግሞ ለመረዳት ማለት ነው። እና አንተም ጠቅሰዋል 401k ስንል እያንዳንዳችን ከስራችን ላይ ለጡረታችን ተቀማጭ የምናደርገው ማለት ነው። እና ያቺ ተቀማጭ ደግሞ ለምሳሌ በወሩ $200-300 ሳስቀምጥ የሚቀጥረኝ መስሪያ ቤት ደግሞ $100-200-300 ይጨምርላትና $500-600 ትሆናለች። እሷ አክሲዮን ገበያ ላይ ሂዳ ነው ኢንቨስት የምትደረገው። እሷ የወለደች ተጠራቅማ ጡረታ ስወጣ ይሰጠኛል ማለት ነው። እና እንዳልከው ኦን አቨሬጅ አሁን ስቶክ ማርኬቱ በተለይ ከዛም ከዚህም አቀናጅተህ
ብዙ ሪስክ ያላቸውም የሌላቸውም ነገሮች ከሆነ ኦን አቨሬጅ በጣም ብዙ ባይሆንም የሆነ ትርፍ ያመጣል። ለምሳሌ ኤስኤንፒ ኦን አቨሬጅ 10-11% ያመጣል ይባላል። ስለዚህ ያችን 10-11% በ40 በ50 በ60 መስታበዛት በጣም ወለዱ እየተጠራቀመ ይመጣና ብዙ ትርፍ ያመጣል ማለት ነው። አሁን ግን በነበረው ከታሪፍ ዋር ጋር በተገናኘ በሚነሳው ነገር ትልቅ ማሽቆልቆል ደርሷል ስቶክ ማርኬቱ ላይ። ለምን? ቅድምም በተወሰነ ጠቅሰነዋል። አንሰርቴኒቲ አንዳንድ ጊዜ ከአክቹዋል ፖሊሲ በላይ ፖሊሲ ላይ አንሰርቴኒቲ ትልቅ አንድምታ አለው ከፖለቲካም ከኢኮኖሚም አንጻር ማለት ነው። እና እሱን ፍራቻ ስቶክ ማርኬት ላይ ትልቅ መሽቆልቆል ደርሷል ማለት ነው። ስለዚህ የተቀመጠችው የማጠራቀማት ለጡረታ የማጠራቀማት ገንዘብ በወር ውስጥ በ2 ወር ውስጥ መውለድ ሲኖርባት እንኳን ልትወልድ ካስቀመጥኳት ላይ ታሽቆለቆላለች ማለት ነው። ለምሳሌ $20,000 ደርሳልኝ ከሆነ ምናልባት ይሄ 3 ወር ውስጥ በዚህ 6 ወር ውስጥ ተመልሳ 18,000 17,000 16,000 ልደርስ ትችላለች ማለት ነው። ስለዚህ ተመልሳ እንኳ ለመድረስ ብዙ ጊዜ ይፈጅባታል ማለት ነው። ስለዚህ አንድ ሰው በተለይ ለጡረታ እየተቃረቡ ያሉ ሰዎች ጡረታ ሲወጡ የሚያስፈልጋቸው በቂ ጡረታ አማውንት አለ። ምክንያቱም በየወሩ መጠቀም ስላለባቸው ሳይጨናነቁ እሱን ነው ማለት ነው የሚጎዳበት። ስለዚህ አንዳንዱ ሰው እዛ እድሜ ላይ በሚደርስበት ጊዜ በቂ ገንዘብ ላይኖረው ይችላል፣ ወይም ደግሞ ሌላ አማራጭ መፈለግ ሊኖርበት ይችላል ማለት ነው። ሌላው አይ ቲንክ ከዚህ ከአንሰርቴኒቲ በተጨማሪ ትልቁ የሚያስፈራው ነገር ምንድን ነው? ትሬድ ዋር የምንለው አገሮች በታሪፍ ላይ እሰጥ አገባ በገቡ ቁጥር ለምሳሌ ቻይና እና አሜሪካ የዓለማችን ትልቁ ኢኮኖሚዎች ናቸው እና ዝሆኖች አንዳንድ ጊዜ ሲጋጩ ሳሩም ይጎዳል ይባላል እና ይሄ ኢኮኖሚ ትልቅ ወደ ኢኮኖሚ ቀውስ እንዳይሄድ ታሪፍ ዋር የምንለው ወደ ዓለም አቀፍ ኢኮኖሚ ቀውስ እንዳያመራ፣ ዓለም አቀፍ ኢኮኖሚ ቀውስ ደግሞ ካመራ ምንድን ነው ይሄ በሁሉም ሀገሮች ላይ አሜሪካ ላይ ቻይና ላይ የተወሰነ አይሆንም ማለት ነው። አንዳንዴ የአሜሪካ ኢኮኖሚ ሲታመም አውሮፓ ታስነጥሳለች፣ አፍሪካ ደግሞ ኒሞኒያ ይዛታል ይባላል። ኢኮኖሚ ቀውሱ አንዱ ሀገር ብቻ የሚወሰን አይደለም ማለት ነው እና በተለይ ከታሪፍ ጋር የነበረው በታሪክም ተመልሰን ካየን ከ70-80 ዓመት በፊት ወደ ትልቅ ዓለም አቀፍ ኢኮኖሚ ቀውስ ነበር ያመራው ማለት ያ ደግሞ ማንንም አላስተረፈም ነበር ማለት ነው እና አንዳንድ ጊዜ እነዚያም ጠባሳዎች ነው ሰው ወይም ደግሞ ቢዝነሶች ወይም ደግሞ ዲሲሽን ሜከሮች እያስታወሱ ፍራቻ የሚፈጥርባቸው ማለት ነው እና ከእሱ ጋር የተገናኘ ነገር ነው። ወደኛ ኮሚኒቲ ከመጣን ምናልባትም ቅድም አንተም ነክተዋልና በተለይ መካከለኛ ገቢ ሲኖርህ ብዙ ኢንፎርሜሽን ሳይኖርህ ፎርዋንኬ ላይኖርህ ይችላል። ካለህ ደግሞ ብዙ ጊዜ ዲፎልቱን ነው የምታረቀው፣ አትነቃውም ወይም ደግሞ አታየውም ማለት ነው። እሱን ደግሞ በጣም ከፍተኛ ገቢ ካላቸው አማካሪ ካላቸው ሰዎች ጋር ስታነጻጽረው እነሱ አንደኛ ሲጀምር ይከታተላሉ፣ ሁለተኛ አንድ ፖርትፎሊዮ አይኖራቸው፣ የተለያየ ፖርትፎሊዮ ነው የሚኖራቸው። ለምሳሌ እዚህ ጋር ፎርዋንኬ ካለ እዚህ ጋር ቦንድ ጋር ይኖረዋል፣ ከዚህ ጋር ደግሞ ሪል ስቴት ይኖረዋል። ያ ነገር ምንድን የሚያደርገው አንዱ ሲጎዳ አንዱ ከፍ ስለሚል የሚመጣውን ነገር ለመቋቋም የበለጠ ያስችልሃል ማለት ነው። ያቺ ብቻ ካለች ግን እሷንም በደንብ የማታያት ከሆነ ዲፎልቷን ከሆነ እሷ በተጎዳች ቁጥር የሚያመጣው ተጽዕኖ ቀላል አይደለም። ሌላ አይ ቲንክ ወደኛ ማህበረሰብ ደግሞ ጉዳዩን ስናመጣው ፎርዋንኬ ሲባል ሩቅ ይመስላል። አንድ ሰው ለምሳሌ 35-40 ዓመት ያለ ሰው ከ65 ወይም ከ70 ዓመት ከሞላው በኋላ ብቻ ላይሆን ይችላል። ፎርዋንኬ አንዳንድ ጊዜ የራስህንም ሴቪንግ ስለሆነ ተበድረህም እሱንም የሆነ ጉዳይ ፈጽመህበት ልትመልሰውም ትችላለህ። አንዳንድ ጊዜ ታክስም ከፍለህበት ልታወጣበት ትችላለህ። እኔ አውቃለሁኝ ለምሳሌ ኢትዮጵያ ኢንቨስትመንት ውስጥ የገቡ ቤት የገዙ እዚህ ሀገር ቢዝነስ ውስጥ የገቡበት ወይም ደግሞ ህይወታቸው ለአስቸኳይ የሚባል ጉዳይ ሲያጋጥማቸው ከዛች ወጣ አድርገው ያችን ነገር የሚፈጽሙ ሰዎች ይኖራሉ። ስለዚህ በስቶክ ማርኬቱ ማሽቆልቆል የተነሳ ፎርዋንኬ በተጎዳ ቁጥር ነርቨስ ትሆናለህ። ያን ነገር ልጠቀምበት ልንካው አልንካው ምንስ ነው ማድረግ ያለብኝ የሚለው ነገር ደግሞ ያደርጋል እና አነስተኛ ፎርዋንኬ ያላቸውን አነስተኛ ገቢ ያላቸው ደግሞ የበለጠ ተጎጂ የሚሆኑበት ነገር አለ እና ምናልባትም መመርመር ያስፈልጋል። ምን ያክል ነው ፎርዋንኬ ያለኝ፣ ምን ያክል ነው ፐርፎርማንሱ፣ ምን ያክል አትርፍ ያለውኝ። አንዳንድ ጊዜም ደግሞ የተወሰነ ገንዘብ ከፍሎ ለፋይናንሻል አድቫይዘርስ ለሚባሉ እንደ አማካሪ ምናልባትም መቀየር ያለበት ነገርም ካለ እሱን
መቀየር ሊያስፈልግ ይችላል። ምክንያቱም እንደ ባስኬት ኦፍ ስቶክስ ነው። ብዙ ጊዜ ባስኬት ኦፍ ስቶክስ ማለት ለምሳሌ የወልማርት የተወሰነ ስቶክ፣ የካስኮ የተወሰነ ስቶክ፣ የአፕል የተወሰነ ስቶክ ከሌላ ሀገር ደግሞ የተወሰነ እንደዛ ሆኖ ነው ኢንቨስት የሚደረገው ማለት ነው። ስለዚህ ያቺ ኮምፖዚሽኗ ደግሞ ቀየር ሲባል ደግሞ ሞር ሪስኪ ከሆነ አንዳንድ ጊዜ ደግሞ ወደ ሪስኪ ፎርዋንኬ ሙቭ ቢደረግ እንደዚህ አይነት የኢኮኖሚ ውጣ ውረዶች መጡ ቁጥር ጉዳቱን በተወሰነ መቀዝቀዝ ወይም መቀነስ የሚያስችል ይመስለኛል። በጣም አሪፍ። እንዲያው ከፎርዋንኬ ጋር በተያያዘ ይህን ያህል ካልን እንደ ኢሚግራንት ኮሚኒቲ ሽመልስ እንደምታውቀው የእኛም ኮሚኒቲ ሌላውም ኢሚግራንት በዋናነት እዚህ ሀገር እየሰራ አሜሪካን ሀገር ውስጥ እየሰራ ሀገር ቤት ሌሎቹን ቤተሰቦቹን የማገዝ ቀደም ሲል እንዳልከውም ደግሞ ኢንቨስትመንት ያለው ሊኖር ይችላል። ግን በዋናነት ግን ዘመዶቹን ቤተሰቦቹን የማገዝ ነገሮች አሉና ሬሚታንስ የምንለው ወደ ሀገር ቤት የሚላከው ገንዘብ ውጭ ከሚኖሩት የተለያዩ በተለይ የአፍሪካ ሀገር ዲያስፖራዎች ከፍ ያለ እንደሆነ ይታወቃል። ቢያንስ ኢትዮጵያ ባለፈው ዓመት ማለትም በ2023-24 ዓመት ውስጥ ወደ 6 ቢሊዮን የሚጠጋ ሬሚተንስ እንዳገኘች ይነገራል። እርግጥ ከሀገሪቱ ኢኮኖሚ አንጻር ስንመለከተው ወደ 4% ነው እና ይሄን ያህል በጣም ግዙፍ ነው ብለን መናገር ላንችል እንችላለን። ግን አንዳንድ ሀገራት አሉ በዋናነት ኢኮኖሚያቸው ሬሚታንስ ላይ ቤዝ ያደረጉ። ለምሳሌ ኤርትራን ብንመለከት እስከ 34% የሚሆነው ኢኮኖሚዋን የምታገኘው ከሬሚታንስ እንደሆነ ይነገራል። እና እንዲያው አሁን ያለው ሁኔታ ይሄ የትሬድ ዋሩ የታሪፉ ጉዳይ እሱ እየፈጠረ ያለው የኢኮኖሚ ጫና፣ የኑሮ ውድነት ምን አይነት ኢምፓክት ሊኖረው ይችላል ወደ እነዚህ ሀገራት በሚላኩ በተለይ ከዲያስፖራው በሚላኩ የገንዘብ ምንጮች ላይ እና በነዛ ሀገራትስ ላይ የሚኖረው የራሱ የሆነ ተጽዕኖ፣ እሱንም ነገር ትንሽ ብታየው ደስ ይለኛል። መልካም። አይ ቲንክ አሁን ስለ ታሪፍ ተጽዕኖ ስናወራ ምናልባትም መጠቀስ ያለበትም ይመስለኝ እዚህ ውይይት ላይ ባለፉት ከኮቪድ በኋላ በተለይ የአሜሪካን ማህበረሰብ እንደውም ዓለም አቀፍ ኢሹ ነው። እኔ አሜሪካን ብቻ ሳይሆን ህንድም አፍሪካም ሌላም ሀገር ሄጄ ያየሁት የታዘብኩት ነገር ነው። በአብዛኛው ሀገር ትልቅ የዋጋ ውድነት አለ። አሜሪካን ሀገርም እንግዲህ ድሮ ካስኮ ሄደህ አንድ ቅርጫት ሞልተህ የምታወጣው ገንዘብ እና አሁን የምታወጣውን ገንዘብ ማነጻጸር ነው ምን ያክል ኑሮ ውድነት እንደመጣ ማለት ነው። እና ያ ራሱ ከባድ የሚባል የኢኮኖሚ ጫና ብዙዎች ላይ አድርሶ ነበረ። ስለዚህ አሁን ያለው ይሄ ታሪፍ የሚያመጣ ይሆናል የሚለው ነገር በእንቅርት ላይ ጆሮ ደግፍ እንደሚባለው በዛ ተጽዕኖ ላይ ተጨማሪ የዋጋ ምናር ፍርሃቻ ነው እየመጣ ያለው እና ቅድም እንዳልኩት አብዛኛው ውጤት ገና አልመጣም። ቢመጣ ብለን እናስብ ኦልሬዲ። ምክንያቱም የሚቀጥል ከሆነ ቅድም እንዳልነው there is no way የሚልኩት ሀገሮች አለ የሚከፍሉት እኛ ነን። ቅድም አንተ እኔ የእኛ ጓደኞች ናቸው የምንከፍለው እና ወደ ሀገር ቤት የምንልካት ገንዘብ በእርግጥ ለእኛ ቅንጦት አይደለም። ምክንያቱም ከሀገር ቤት ስንወጣ ዘመድ ወዳጅ ለኑሮ የሚጠቀምበት ገንዘብ ነው የምንልከው። ወይም ወንድሞቻችንን ትምህርት ቤት ለመላክ ነው የሚሆነው፣ ወይም ደግሞ መሰረታዊ ለሚባል ነገር ነው የምንልከው እና አንዳንድ ጊዜ የሆነች ነገር ሲፈጸም ምናልባት ልናቆመው በአጭሩ ልንቀንሰው የሚችለው ነገር ላይሆን ይችላል። ከዛ አንጻር ማለት ነው። ለዛም ነው አንዳንዱ ሰው 2 ስራ ይሰራል። አንዳንዱ ሰው ሆነች ገቢ እንኳ ቢቀንስበት በቃ ቅዳሜ ማታ ተጨማሪ ልስራና ወይም እሑድ ፒክ ላድርግና ያችን ልካለሁ ይህ ማለት ነገር አለ። ምክንያቱም ያ ከባድ ኃላፊነት ሞራልም የባህልም የቤተሰብም ኃላፊነት ነው የተያያዝን ስለሆነ ማለት ነው። እና ከዛ አንጻር እኔ እንደ ግል ጥናት የሚፈልግ ነገር ነው። ግን እንደ ግል ከጠየቀኝ ትልቅ ተጽዕኖ በአጭር ጊዜ ይመጣል የሚል እንትን የለኝም። ግን ያን ነገር ደግሞ ስል ምንድን ነው ነገሮች የተያያዙ ነው። ለምሳሌ ቅድም በጠቀስከው ምሳሌ 1500 600 ተጨማሪ ወጪ የሚያወጣ ሰው በወር $150-200 ለወንድሞቿ ለቤተሰብ የምትልክ ሰው ጋር ኦልሬዲ ያንን ከቨር የሚያደርግ ገንዘብ ነው ማለት ነው። ስለዚህ ያ ነገር ተጨማሪ በሆነ ቁጥር ከባድ ምርጫ ውስጥ ነው የምትገባው። አይዘር ወይ ያችን አንዳንድ ጊዜ ወር መዝለል ሊሆን ይችላል፣ አንዳንድ ጊዜ ያን ነገር መቀነስ ሊሆን ይችላል። ወይም ደግሞ ምናልባትም ብዙ ሰዎች ሲያደርጉት የተመለከትኩት
ነገር ምንድን ነው? እዚህ ያለው ምርጫቸውን ያስተካክላሉ። ለምሳሌ ምናልባትም አንዳንድ ጊዜ ነው ሕክምና ቀጠሮ ካለ እሷን መዝለል ሊሆን ይችላል። አንዳንድ ጊዜ አዲስ የምትገዛው ቲቪ ካለ ወይም አዲስ የምትገዛው ሌሎች ነገሮች ካሉ ወይም የልጆች መዝናኛ ሊሆን ይችላል። ምርጫዎቻችንን የማስተካከል ነገር ግዴታ የሚጠይቅ ነገር ነው ማለት ነው። ምክንያቱም እዛ ያለውን ነገር አቁመን የዛን ኮንስኮንሱንም ለማየት አለመቻል ማለት ነው። ግን ደግሞ በተለይ በሀገራት ላይ የምናየው ከሆነ ደግሞ አንዳንድ ጊዜ በአጭሩ የሚቀር ነገር አይደለም። ሰፋ ያለውን ምልከታ ያስፈልገው። ምን ማለት ነው? ይሄ ትሬድ ዋር የሚቀጥል ከሆነ ከቻይናም አልፎ አውሮፓ ዩኒየንን የሚጨምር ከሆነ ሌሎች ትልቅ ሀገራትንም የሚጨምር ከሆነና ወደ ዓለም አቀፍ ኢኮኖሚ መናጋት የሚገባ ከሆነ ቅድም አንስተነዋል። ምናልባት ፋብሪካዎች ሰው ካባረሩ፣ የአገልግሎቱ ሴክተር ሰራተኞችን የሚያባሩ ከሆነ ይሄ ዲማንድ የምንለው አጠቃላይ ዲማንድ እየቀነሰ በመጣ ቁጥር ደን ይጠራቀማል ማለት ነው። ከኔም ከአንተም ከሁላችንም የምትቀናነሰው ወይም የምንዘላት ሬሚተንስ በሀገራቶች ላይ የሚኖሩ ኢኮኖሚ ተጽዕኖ አለው። ለዚህ ደግሞ ታሪክ ምስክር ነው። 2008-2009 በነበረው ግሬት ሪሴሽን ላይ በጣም ትልቅ ሬሚተንስ ማሽቆልቆል ነበረ። በኮቪድ ጊዜም ደግሞ የምናስታውሰው ነው። በርካታ የሚባል በተለይ ኢሚግራንት ኮሚኒቲው በአገልግሎት ክፍል ተሰማርቶ ነበረ። ከዛ በነበረው የስራ መፈናቀል ብዙ ሰው እንኳን እዛ ለመላክ ራሱንም ለማስተዳደር ችግሮት የነበረ ሁኔታ አለ እና ያ ነገር ደግሞ ዳታውም እንደሚያሳየው ሬሚታንሱም ማሽቆልቆል ደርሶበት ነበረ እና ነገሮች ተያያዥ ናቸው። በእርግጥ አንዳንድ ጊዜ ሰው እዚህ ሀገር የሆነ ኢኮኖሚ ጫና ሲደርስ ምናልባትም አንዳንድ ሰዎች እንደሚሉት አስማት ነው እንዴ እዚህም ሰርተን እዛም መላክ እንችላለን ይላሉ። ያ ነገር ደግሞ ግን አስማቱ የሚመጣው ቤተሰብን ከመውደድ አገርን ከመውደድ ካለን ኮሚትመንት አንጻር ግን ነገር ተማሙቶ የማድረግ ነገር ነው። ግን ኢኮኖሚክ ኢምፓክቶቹ ክሊር ናቸው። ስለዚህ ሰው ምናልባትም እንደ አማራጭ ኢንካም መፈለግ ያለበት ብዬ አስባለሁ። ምናልባት አንድ ስራ ያለው ሰው ባለው ስኪል እንደ ፓርታይም ስራ ፒክ ማድረግ፣ ሌሎች አማራጮችንም መፈለግ፣ ቅድም ባነሳነውም ደግሞ ሴቪንጋችንንም ትንሽ እንዲደራጅ ማድረግ፣ ኢንቨስትመንትም ካለን ኢንቨስትመንታችንን ትንሽ ዳይቨርሲፋይ ማድረግ፣ አንድ ነገር ብቻ አንድ ቅርጫት ብቻ ላይ ሳይሆን የተለያዩ ነገሮች ላይ ባደረግን ቁጥር እንደዚህ አይነት ጫናዎች ሲመጡ ከኛ አልፎ አገር ቤት ያለውንም ሰው ደግሞ እንዳይጎዳ አይ ቲንክ አብረን መጠንቀቅ ያለብን ይመስለኛል። በጣም አሪፍ። እንዲያው የመጨረሻ ጥያቄ ላድርገው እና በእኔ በኩል ምናልባት አንተ የምትጨምረው ነገር ካለ ደግሞ አያይዘህ ትጨምራለህ። እንግዲህ ይሄ ፖሊሲ ነው፣ በፕሬዚደንቱ የወጣ ፖሊሲ ነው፣ ፕሬዚደንቱ እየወሰዱ ያሉት እርምጃ ነው። ስለዚህ በግለሰብ ደረጃ የሚቀየሩ ነገሮች አይደሉም። ግን ምን አማራጮች አሉ? እንዲያው እንደ ፖሊሲ የተወሰደ ነገር በግለሰብ ደረጃ ሊወሰዱ የሚችሉ አማራጮች ወይም ደግሞ ሜዠርስ የምንላቸው ነገሮች አሉ። እንዲያው እኔ ቤት እንዳይመጣ በተወሰነ ደረጃ መምጣቱ እንኳን ባይቀር በተወሰነ ደረጃ ኑሮዬን መጥቶ እንዳያናጋው እስኪ ለመከላከል ይሄን ላድርግ ብዬ እንደ ግለሰብ እኔ ፕላን ላደርገው የምችለው ነገር አለ? እሺ አይ ቲንክ የመጨረሻ ጥያቄ ስላልኩ ሁለት ነገር እንበል። አንድ ምናልባት አይ ቲንክ አንድምታውን ኮንቴክስቱን መስጠት ያስፈልጋል ባይ ነኝ። ኮንቴክስቱ ምንድን ነው? አሁን እያየ ነው እያወራ ነው ያለው ይሄ ታሪፍስ ትሬድ ዋር የምንለው በታሪክ ካየ ነው ዓለማችን ነፃ ንግድ ወደሚባል ነገር መታ ነበር። ታሪፎች በጣም እየጠፉ እንደውም ከታሪፍ በዘለለ ነን ታሪፍ ቤሪየርስ የምንላቸው ነበር በጣም አስቸጋሪ እየሆኑ የነበሩት። በተለይ ከሁለተኛው ዓለም ጦርነት በኋላ ታሪፍን ጣጣ ዓለም ካየ በኋላ ትልቅ አግሪመንቶች መጡ። ወርልድ ትሬድ ኦርጋናይዜሽን የሚባል ተቋቋመ። ቻይና ትልቋ ደግሞ ኢኮኖሚ 2001 ላይ ቻይና ደግሞ እሱን ከተቀላቀለች በኋላ በቃ ትልቅ የንግድ መጧጧፍ ውስጥ ነበርን ማለት ነው። 2009 እስከሚደርሰውን ነገር ድረስ ማለት ነው። ከዛም በኋላ ትራምፕ የመጀመሪያው ተርም ሲመጣ ነው እንደውም አሜሪካ እንደ ፖሊሲ ታሪፍን እንደ አንድ አማራጭ ይዛ የመጣችው ማለት ነው። እሱም ደግሞ ትንሽ ይጀመርና አንዳንድ ጊዜ ካንስል ይደረጋል። አገሮች ላይ የሚቀያየሩ ነገሮች ነበሩ። ስለዚህ ይሄ የአጭር ጊዜ እንትን ነው። የረጅሙን እይታ ካየ ነው አሁን ስቲል አብዛኛው ዓለም ክፍል በነፃ ንግድ ውስጥ ነው ያለው። ይሄ ከዛ ውስጥ ወጥተን ደግሞ የቀለጠ ወደ ታሪፍ ዋር የሚባል ነገር ደግሞ ገና አልተገባም። አሜሪካም እያወጣቸው ያለው ነገር ደግሞ
ገና እየተቀየሩ አሉ ሊቀየሩ የሚችሉ ነገሮች ናቸው እንጂ ሁሉንም ኢኮኖሚ ሁሉንም ሀገሮች የሚነካ ነገር የለም። አሁን እንደ ኢትዮጵያ ባሉ ሀገሮች ደግሞ ምናልባትም ትራምፕ ካመጣው ፖሊሲ የበለጠ የጎዳት አጎዋ የሚባለው ካንስል መደረጉ ነው። አንዳንዱ ኮንቴክስት ማውራት ያለብን ይመስለኛል። እሱ ከሆነ ዘንዳ እንደ ግለሰብ ምን ማድረግ አለብን፣ እንደ ቢዝነስ ምን ማድረግ አለብን የምንለው ቲንክ የማይቀረው ነገር ምንድን ነው? ታሪፍ ካለ የዋጋ ውድነት ይኖራል። የዋጋ ውድነት ካለን የምን ላድርግ? ምናልባትም እሱ ላይ መጠንቀቅ ሊያስፈልግ ይችላል። ለምሳሌ አንዳንድ እቃዎችን በነጠላ የምገዛ ከሆነ በጅምላ ብገዛ ምናልባት ሴቭ ሊያደርግልኝ ይችላል። አንዳንድ ነገር ደግሞ ሬክለስ ስፔንዲንግ የምንላቸውም ሳናስብ ላላስፈላጊ ነገሮች የምናወጣቸው ነገሮች ደግሞ እሱን ቆጠብ ማድረግ ሊያስፈልግ ይችላል። አንዳንድ ጊዜ ደግሞ ሴልስ ፕሮሞሽን ፈልጎ ብንገዛ ደግሞ በታሪፍ የሚመጣውን ጭማሪ በሌላ ነገር ደግሞ ልናካክሰው የምንችል ይመስለኛል። አንዱ እሱ ዋጋ ላይ ማድረግ የምንችለው ነው። አንዳንድ ነገር ደግሞ ከቁጥጥራችን ውጭ ስለሆነ ምንም ማድረግ አንችልም። ከዛ ባለፈ ምንድነው ለከባድ ጊዜ ከመጣ ብለን ደግሞ ሴቪንጋችንም አጠራቀም። ብዙ ጊዜ ለምሳሌ አንድ ሰው ስራ ካጣ አትሊስት የ6 ወር የ5 ወር ሴቪንግ ያስፈልገዋል ይባላል ማለት ነው። ስለዚህ ስራ ማጣት ብቻ ሳይሆን አንዳንድ ጊዜ ከዋጋ ውድነት ጋር በተያያዘ የሚደርስ ኢኮኖሚ ጫና ካለ እሱን ለመቋቋም ደግሞ የተወሰነ ገንዘብ ማጠራቀሙ እና አላስፈላጊ ወጪዎችን ቀንሶ እሱ መዘጋጀቱ ቲንክ መልካም ይመስለኛል። ኢንቨስትመንት ላይ የተሰማራን ሰዎች ካለን ደግሞ ቅድም በተወሰነም ጠቅሼዋለሁኝ። አንድ ቦታ ካለ አማራጭ ኢንቨስትመንቶችን መፈለግ፣ ለምሳሌ ሪል ስቴት ሊሆን ይችላል። ከስቶክ ማርኬትን ባለፈ ደግሞ ሌሎችም አማራጭ ኢንቨስትመንቶች ላይ መግባት ጥሩ ነው። ምክንያቱም ሁሉም ነገር አንድ ቅርጫት ውስጥ ካደረግን እሱ የሚጎዳ ከሆነ በእኛ ላይ የሚያመጣውን ተጽዕኖ እንትን ማድረግ የሚችል ይመስለኛል እና እሱ ላይ ጥንቃቄ ይፈልጋል። ሌላ ቢዝነሶች አሉ። እንግዲህ ኢኮኖሚ ውስጥ የምናይ ከሆነ በተለይኛ ኮሚኒቲ ውስጥ ቢዝነሶች አሉ። እኔ አሁን ለምሳሌ አንድ ቢዝነስ ኦነር ከሆንኩኝና ምናልባትም ከቻይና ወይም ከካናዳ ዕቃ ማስመጣ ከሆነ ምናልባት አማራጭ ምንጮችን መፈለግ ሊያስፈልግ ይችላል። ከቬትናምስ ማስመጣት ይችል ይሆን? ከኮሪያ መምጣት ይችል ይሆን? ከብራዚል፣ ከሜክሲኮ። እነዛ ሰፕላይ ቼኖች አንዳንድ ጊዜ ወዲያውኑ መቀየር የማንችላቸው ነገሮች ስለሆኑ እነሱን አማራጮችን ማሰቡ ጥሩ ነው። ምክንያቱም አንዱ ሀገር በሚጎዳበት ጊዜ ሌሎች አማራጮችን መጠቀም የሚያስችል ይመስለኛል እና እንደምንሰራበት የኢኮኖሚ ሴክተር ወይም ግለሰቡ ነን ወይ የቢዝነስ ባለቤት ነን ወይ እሱን አይተን በዛ መልኩ አጀስት ማድረግ የሚያስፈልግ ይመስለኛል። እኔ በግሌ ያደረኳቸው ያሉ ነገሮች ናቸው አንዳንዶቹ። ለምሳሌ ሴቪንግንም መጨመር፣ ኢንቨስትመንቶችን ዳይቨርሲፋይ ማድረግ። ከዛ ባለፈ ደግሞ ኢንፎርሜሽን ኢዝ ፓወር እና አንዳንድ ጊዜ ዊ ኒድ ቱ ቢ ኢንፎርምድ ምን አይነት ነገሮች ነው እየመጡ ያሉት በየትኛው ሴክተር የሚለው ነው። እንደዚህ አይነት ሾውን ከመከታተል ጨምሮ ኢንፎርምድ መሆኑ ጥሩ ይመስለኛል። በጣም አሪፍ፣ በጣም ጥሩ ሽመልስ። አይ ቲንክ በጣም ጥሩ ፖይንቶችን ያነሳ መሰለኝ። ተመልካቾቻችንም እንግዲህ ከዚህ የሚጠቅማቸውን ነገር ያገኛሉ ብለን ተስፋ እናደርጋለን። ለነበረህን ጊዜ ግን እኔ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ለኤክስፐርቲዝ አናሊሲስ ስላጋራሃን ኢንፎርሜሽን በሙሉ በተመልካቾቻችን ስም በጣም ላመሰግን እወዳለሁ። እግዚአብሔር ይስጥልኝ። እሺ፣ እኔም አመሰግናለሁ ናት። ተመልሰናል ተመልካቾቻችን። ናቲ በጣም ቆንጆ ቆይታ ነበራችሁ ከሽመልስ ጋር። ሽመልስን በድጋሚ እናመሰግናለን ፍቃደኛ ስለነበረ ለዚህ ኢንተርቪው። እንዴት ነበር ቆይታ? ጥሩ ነበረ። በእርግጠኝነት ተመልካቾቻችንም የተለያዩ ግንዛቤዎችን ያገኙበታል ብዬ አስባለሁ ከፕሮግራሙ እና ግብረ መልሶቻቸውንም ቢሰጡን ደግሞ በጣም ደስ ይለናል። አስተያየቶቻቸውን ቢጽፉልን በኢሜይል አድራሻችን እንዲሁም ደግሞ የፌስቡክ ፔጃችንንም ሌሎቹንም የማህበራዊ የሶሻል ሚዲያዎቻችንን ቢከታተሉ ደግሞ
በጣም ነው ደስ የሚለን። ግን አስተያየቶቻቸውን እንጠብቃለን። ፕሮግራማችንንም ደግሞ ሼር እንዲያደርጉ ላይክ እንዲያደርጉ እንደዚሁ እንጠይቃቸዋለን። ቻናላችንንም ሰብስክራይብ ቢያደርጉ ደስ ይለናል። ቀደም ሲል አንቺ እንዳልሽው የተለያዩ ሰዎች ደግሞ በተለያዩ ርዕሰ ጉዳዮች ላይ እንድናናገራቸውን ከፈለጉ በቀጥታ በኢሜይል አድራሻችን ቢልኩልን ቶሎ ብለን እነሱንም እናገኛለን፣ እናናገራለን። እንዲያው ለማህበረሰባችን ይጠቅማል የሚል ሀሳብ ያለው ማንኛውም ሰው እዚህ ፕሮግራም ላይ ቢመጣ በጣም ደስተኞች ነን። ተመልካቾቻችን የዛሬ ሳምንት ወደ እናንተ እንመለሳለን። እስከዛው ግን መልካም ሳምንት ይሁንላችሁ።